ሁለት ክፍሎች ነው ዛሬ የምንነጋገረው ስለ መንፈስ ቅዱስ ከተጻፉት መጽሐፍ ቅዱስ ላይ ሁለት ዋና ዋና ክፍሎች የዮሐንስ ወንጌልን ሁለት ምዕራፎች 14ን 16ን ሁለቱን ምዕራፎች እንድናይ ይፈልጋለሁ። ከዚያ በኋላ ሮሜ 8ን እንድናይ ይፈልጋለሁ። ሁለቱም ክፍሎች ስለ መንፈስ ቅዱስ የሚናገሩ ናቸው። በተለይ ዮሐንስ ወንጌልን መጀመሪያ ላነብ እፈልጋለሁ። በጣም ውብ ነው። ስለ መንፈሱ የተነገረው የተጻፈው ወዳጅነቱን የሚያበስር ነው። መንፈሱን እዚያ ማዶ የተቀመጠ አንድ በጣም የተሰወረ ስውር ነገር አድርጎ አይደለም የሚያመጣው። መንፈሱን ከሰው ሩቅ የሆነ ነገር አድርጎ አይደለም የሚያመጣው፣ በጣም ቅርብ አድርጎ ያመጣዋል። ይህን ቅርበቱን ነው ለእናንተ በጣም ላካፍል ልቤ ውስጥ ያለው ዛሬ። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 15 እስከ 17 ያለውን እሱን በማንበብ እጀምራለሁኝ። እንደዚህ ብሎ ይላል። ይህን የሚናገረው ለደቀ መዛሙርት ነው። እንዲያው ትንሽ ዳራ ለመስጠት ትንሽ መንደርደሪያ ለመስጠት ጌታችን ኢየሱስ ክርስቶስ ወደ አባቱ የሚሄድበት ሰዓት ደርሷል። ደቀ መዛሙርቱ ደንግጠዋል። ይሄዳል ብለው አላሰቡም ነበር። ገና 3 ዓመት ነው ባልንጀርነት ከጀመሩ ተማሪነት ከጀመሩ። እንዴት ነው ጥለህን የምትሄደው? ምን ማለት ነው? ለማን ጥለህን ነው የምትሄደው አንተ ብለው የብቸኝነት ስሜት ተሰምቷቸዋል። ወላጅ አጥ ልጆች አይነት ስሜት ተሰምቷቸዋል። ፍርሃት ይዟቸዋል። ደግሞ እሄዳለሁ ብቻ አይደለም እገደላለሁ ነው እያላቸው ያለ። ይገሉኛል፣ አሳልፈው ይሰጡኛል፣ ይሰቅሉኛል፣ የሰው ልጅ እንደዚህ ይሆናል እያለ ሲነግር ከባድ ድንጋጤና ሐዘን፣ ትካዜ ልባቸው ውስጥ ሞልቷል። እና እንዲያውም ይሄ ምዕራፍ ሲጀምር ልባችሁ አይታወክ፣ አይጨነቅ፣ በእግዚአብሔር መኑ፣ በእኔም ደግሞ መኑ እያለ የሚያጽናናበት ምዕራፍ ነው። በዚህ የማጽናናት ሂደት ውስጥ ነው ይሄን የሚናገረው። አሁን ስሙ፣ እንዲህ ይላል። ቁጥር 15 ጀምሮ እንደዚህ ይላል። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ብሎ በጣም አስገራሚ ተስፋ ይሰጣቸዋል። በጣም የሚያስገርም ተስፋ። ምንድን ነው የሚላቸው? ይሄ መንፈስ እኔ የምልክላችሁ መንፈስ በልመና የሚመጣ መንፈስ ነው። አሁን አንተ ትሄዳለህ ብላችሁ ነው የፈራችሁት። ልክ ነው፣ እሄዳለሁ። እሄድና ግን እለምናለሁ። እኔ ሄጃለሁ፣ ወደ አንተ መጣሁ አባት ሆይ መንፈስ ደግሞ ላክላቸዋ እላለሁ። ባዷቸውን እንዳይቀሩ መንፈስህን ላክላቸዋ እላለሁ። እለምናለሁ፣ አብን እለምናለሁ መንፈሱን እንዲልክላችሁ። በኋላ ዝቅ ብሎ ሄጄ እልክላችኋለሁ ብሎ ደግሞ እሱ ራሱ እንደሚልክ ደግሞ ይናገራል። እኔ አብን እለምናለሁ። ከአብና ከወልድ የተላከ መንፈስ ነው መንፈስ ቅዱስ። እግዚአብሔር ይመስገን። አብና ወልድ ልጆቻቸውን ስለወደዱ፣ ህዝባቸውን ስለወደዱ ህዝቡ ባዶውን መናውን ብቻውን እንዳይቀር የላኩት መንፈስ ነው። ስሙ የተባረከ ይሁን። የተላከ መንፈስ ነው። የተላከ መንፈስ ብቻ ሳይሆን የተላከልን መንፈስ ነው። ለእኛ የተላከልን መንፈስ ነው መንፈስ ቅዱስ። እንዲያጠፋን አይደለም፣ እንዲያስደነግጠን አይደለም፣ ነገር ግን እንዲረዳን የተላከ መንፈስ። ይኸው እንደሱ ነው የሚለው ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ተብሎ ታስቦልን የተላከልን መንፈስ ነው። ለምን ህዝብ እንደሚወዛገብበት እኔ አላቅም። ለእኛ እኮ የተሰጠ መንፈስ ነው። እግዚአብሔር የላከልን መንፈስ ነው። ስናለቃቅስ አይቶ የት ልግባሽ? አሁን በማን ልጽናና? ምን መንገድ አለኝ? በማን ልሂድ? ኢየሱስ ወደ አብ ሄደ። እሺ መሬት ላይ እንዴት ልሁን ላለ ወገን የተላከ መንፈስ ነው። እግዚአብሔር ይባረክ። እግዚአብሔር እንደ ስጦታ አድርጎ የላከው መንፈስ ነው። እሱ ብቻ አይደለም። እዚያ ላይ ፊት ለፊት የምታገኙት ነገር ነው። ሌላ አጽናኝ ተብሎ የተሰየመ መንፈስ ነው። ሌላ አጽናኝ መባሉ እስካሁን እኔ ሳጽናናችሁ ቆይቻለሁ ማለቱ ነው። ጌታ ኢየሱስ እስካሁን ሲርባችሁ እኔ ነበርኩ የምመግበው፣ እስካሁን ስትተክዙ እኔ ነበርኩ ማጽናናው፣ እስካሁን ጥያቄ ሲያድርባችሁ እኔ ነበርኩ የምመልስላችሁ፣
ሰዎች ሲቃወሟችሁ መከላከላችሁ እኔ ነበርኩ። እስካሁን እኔ ነበርኩኝ። አሁን ሌላ አጽናኝ ነው ምልክላችሁ። በእኔ ፈንታ እንደኔ ሆኖ የኔ እንደራሴ ሆኖ የሚመጣ መንፈስ ነው ምልክላችሁ። የኔ ምትክ ነው ምልክላችሁ ብሎ ይላል። እግዚአብሔር የተባረከ ይሁን። አንዳንድ ቢሮ እንሄድና አንዳንድ ጉዳይ ለማስፈጸም እናንተ ሁላችሁ ታውቃላችሁ፣ የሉም ይባላል። የሉም አለቃው የሉም ይባላል። እና አይ ጉዳይ ታዲያ በቃ መና ቀረ ማለት ነው። አይመጡም እንዴ እንላለን። አይ እንጃ ውጭ ሀገር ሄደዋል አሉ። በኋላ በጣም ልባችን ይዝላል። መቼ ነው የሚመለሱት? እኔ እንጃ፣ 1 ወር ሳይቆዩ አይቀርም፣ ለስልጠና ነው የሄዱት። አይ እስከዚያ ምን ልሆን ነው? አይ ወኪላቸው አለ ይባላል። እሳቸው በሌሉበት የሚሰራ ሌላ ሰው አለ። ኦ እሺ እሺ፣ እሱስ አለ ወይ? አዎ አሁን አለ፣ ይኸው እዚህ፣ እሱ ይፈጽምላል፣ ይፈርማል እሱ ይባላል። ልባችን መለስ ይላል። ኢየሱስ ክርስቶስ ወደ አባቱ ሄደ፣ ግን ባዶ አልተወውም ቢሮውን። መንፈስ ቅዱስን ላከው። ሌላ አጽናኝ አለ። እግዚአብሔር የተመሰገነ ይሁን። የጌታዬ ኢየሱስ ምትክ ሆኖ አለ ይሄ አጽናኝ። ይሄ አጽናኝ በእኛ መካከል አለ። በእናንተ ዘንድ የሚኖር አጽናኝ እልክላችኋለሁ። ሌላ መባሉ ራሱን የቻለ አምላክ መሆኑን ያሳያል። መንፈስ ቅዱስ ኢየሱስ አይደለም፣ ኢየሱስም መንፈስ ቅዱስ አይደለም። ሌላ ነው፣ ሌላ ነው። ሌላ ሆኖ ግን እሱን መሳይ ነው። እግዚአብሔር የተባረከ ይሁን። ሌላ አጽናኝ ነው፣ የሚያጽናና የሚደግፍ ነው። የእንግሊዝኛው ቃል ፓራክሊት ይላል። ይሄ ቃል የግሪክ ቃል ነው። ፓራክሊት ማለት ፓራክሊጦስ የሚለው ቃል የግሪክ ቃል ነው። ፓራክሊጦስ የሚለው ቃል ምናልባት ለሁለት ተሰንጥቆ የታየ እንደሆነ ፓራ አጠገብ፣ አጠገብ ማለት ነው፣ በጎን ማለት ነው። ፓራ ክሌዮ የሚደግፍ፣ የሚያጽናና፣ የሚመራ፣ የሚጠብቅ፣ ጠበቃ ሆኖ የሚሟገት ማለት ነው። ፓራክሌዮ ማለት እንግዲያው አጠገብ ሆኖ የሚያስተምር እንደ ቱቶር፣ አጠገብ ሆኖ የሚጠብቅ እንደ ዘበኛ፣ አጠገብ ሆኖ የሚከላከል እንደ ጠበቃ የሚሆን ጳራቅሊጦስ፣ ከእናንተ ጋራ የሚሆን ተከላካይ፣ አስተማሪ፣ ደጋፊ፣ ጓደኛ፣ ባልንጀራ እና ጠበቃ እልክላችኋለሁ። እግዚአብሔር የተባረከ ይሁን። እንግዲያው እነዚህ ደቀ መዛሙርት የፈሩ ደቀ መዛሙርት እንዲረጋጉ ነው እኔ እልክላችኋለሁ። እሱን ታስቦ የተላከልን አጽናኝ ነው። እሱ ብቻ አይደለም። ይሄ መንፈስ ቅዱስ የእውነት መንፈስ የተባለው ዓለም አያውቀውም አለ። ዓለም ሊያየው ስለማይችል አያውቀውም። እንዴት ይወቀው? አይታይም። ነገር ግን እናንተ ታውቁታላችሁ። እንዴት ነው የማውቀው? በምን ነው የሚታወቀው? አጠገባችሁ ይኖራል፣ በውስጣችሁም ይኖራል ይላል። እግዚአብሔር የተባረከ ይሁን። በጣም ደስ የሚል ነገር ነው ይሄ ንግግር። እንዲህ ይላል፣ ዓለም ሊቀበለው አይችልም፣ ምክንያቱም አያየውም። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። እግዚአብሔር የተባረከ ይሁን። ስለዚህ እኮ በአንድ ወገን እንዲያውም እኔ ብሄድ ይሻላቸዋል ያለው ጌታ እውነቱን ነው። እኔ በአካል አጠገባችሁ ሆኜ ነው የኖርኩት። እሱ ግን በአካል ሳይሆን በውስጣችሁ ይኖራል። ማንም ሊያወጣው አይችልም። ውስጣችሁ የሚሰፍር መንፈስ ነው ይሄ መንፈስ። እግዚአብሔር ይባረክ። የትም ጫካ፣ የትም ጉስጉሻ፣ የትም ምድረ በዳ ብትገቡ ውስጣችሁ ነው ያለው፣ አጠገባችሁ ነው ያለው። ሹክ ይላል፣ ይደግፋችኋል፣ ያጽናናል፣ እንባ ያብሳል፣ ተስፋ ይሰጣል። ይሄ መንፈስ ቅርብ ነው፣ ሩቅ አይደለም ብሎ ስለዚህ መንፈስ ይናገራል። እግዚአብሔር የተመሰገነ ይሁን። እኔ በጣም ነው ደስ ያለኝ በእውነት እንደገና ደስ እንዲለኝ ነው ያደረገው። ይሄ መንፈስ፣ ይሄ ታላቅ መንፈስ ምን አይነት መንፈስ እንደሆነ ነው የሚናገረው። ለምሳሌ ምዕራፍ 15 ቁጥር 26ም ላይ ላኪው እሱ ራሱ ጌታችን እንደሆነ ሲናገር ቁጥር 26 ላይ እንደዚህ ብሎ ይላል፣ ዓለም ይጠላችኋል ብሎ ስለ ዓለም ጥላቻ ይናገርና እንዲሁ በከንቱ ጠሉኝ ተብሎ እንደተጻፈ እኔንም ጠሉኝ፣ እኔን ከጠሉኝ እናንተንም ይጠሏችኋል ይልና ቁጥር 26 ዳሩ ግን ይላል። ይሄ በዚህ ተቃራኒ ዳሩ ግን
እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ ይላል። ይገርም ነው። ሁለቱም ነው የላኩት። ልብ ብላችኋል። እዚያ ላይ እንዲህ ይላል፣ ከአብ ዘንድ የምልክላችሁ ብሎ ላኪው ኢየሱስ እንደሆነ ይናገራል። ከአብ ዘንድ የምልክላችሁ አጽናኝ እሱም ከአብ የሚወጣ ብሎ ከአብ ዘንድ የሚሰርጽ የሚወጣ መሆኑን ይናገራል። እንግዲያው አብም ወልድም አባትም ልጅም የላኩት መንፈስ ለእኛ አስበው የላኩት መንፈስ ነው። እግዚአብሔር ይባረክ። ወዳጃችን ነው እንጂ ጠላታችን አይደለም። አደናጋሪያችን ሳይሆን አስተማሪያችን ነው። እግዚአብሔር የተባረከ ይሁን። እሱ መንፈስ መጥቶ የሚመሰክረው ስለ እኔ ነው። ይነግራችኋል ስለ እኔ እውነት ነው የሚናገረው ይሄ መንፈስ ብሎ የጌታ ኢየሱስ ክርስቶስን ላኪነት በጣም አድርጎ አጠንክሮ ይናገራል። ይሄ ብቻ አይደለም። ምዕራፍ 16 ላይ ቁጥር 8 ላይም ይሄንኑ ያነሳል። እንዲህ ይላል፣ ይሄ መንፈስ ሲመጣ የሚያደርገውን ሲናገር እርሱም መጥቶ ይላል። እርሱም መጥቶ ቁጥር 7 ልጀምረው። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። ይኸው አንድ ነገር የሚናገረው አለ። ለስራ የሚወርድ መንፈስ ነው። ይሄ መንፈስ የእናንተ ወዳጅ ነው፣ የእናንተ አጽናኝ ነው። ግን ዓለምንም በሚመለከት ደግሞ ስራ ያለው መንፈስ ነው። መጥቶ እሱ ዓለምን ይወቅሳል፣ ኃጢአተኞችን ይወቅሳል፣ ሕዝብን ይወቅሳል። መንፈስ ቅዱስ ወቃሽ መንፈስ ነው። ሲመጣ መንፈሱ ሲረብ ሰዎች ይደነግጣሉ። ድንጋጤያቸው ከኃጢአት የተነሳ ነው። ኃጢአትን ያሳስባል። ኃጢአት ፍርድ እንዳለው ይናገራል። ጽድቅ የእግዚአብሔር እንደሆነ ይናገራል። ይሄ መንፈስ መጥቶ ስለ ጽድቅ፣ ስለ ኃጢአት ይወቅሳል ዓለምን። ደግሞ ሰዎች ይህንን የጽድቅ ጎዳና ያልተቀበሉ እንደሆነ ፍርድ እንዳለ ይናገራል። ፍርዱ ደግሞ በመጀመሪያ በዲያብሎስ ላይ እንደሆነ ይናገራል። ምክንያቱም ተፈርዶበታል ዲያብሎስ። ይኸው እንዲህ ይላል፣ የዚህ ዓለም ገዢ ስለተፈረደበት ነው። እንግዲያው ጠላታችንን እንደተፈረደበት እያረጋገጠልን እኛ በጽድቅ ጎዳና እንድንሄድ እየነገረን ከኃጢአት እንድንመለስ እያባበለን እየወቀሳን ይመልሰናል። ለስራ ነው የሚወርደው ይሄ መንፈስ ነው የሚለው። እግዚአብሔር የተባረከ ይሁን። ሊያጽናናን ነው፣ ሊያበረታን ነው፣ ሊያነቃን ነው፣ ከኃጢአት እንድንመለስ ሊያሳየን ነው፣ የጽድቅ ጎዳናን ሊያሳየን ነው፣ ጠላታችን እንደተፈረደበት ሊያበስረን ነው የሚወርደው ይሄ መንፈስ። ይመጣል ይሄ መንፈስ። እግዚአብሔር ከፍ ይበል። መምህር መንፈስ። አሁን 4 ነገሮች ነው የተናገርነው። ይሄ መንፈስ ለእኛ የተላከ መንፈስ ነው አልን። ይሄ መንፈስ አጽናኝ መንፈስ ነው አልን። ይሄ መንፈስ አጠገባችንና ውስጣችን የሚሆን መንፈስ ነው አልን። ይሄ መንፈስ የሚያስተምረን የሚያብራራልን እውነት ተናጋሪ መንፈስ ነው አልን። ይሄን ሁሉ ይዞ የሚመጣ መንፈስ ነው ይሄ መንፈስ። እንግዲያው ይሄን መንፈስ መፈለግ አያሻንም ወይ? መጠበቅ አያሻንም ወይ? እባክህ ና ሙላን እባክህ መንፈስ ቅዱስ ሆይ። አሁን ጌታ ኢየሱስን አናየውም፣ አንተ ግን እማትታይ መንፈስ ግባና ስለሱ ንገረን፣ ግባና ዝምድና ግለጥልን፣ ግባና ወደ አንተ ሳበን ብለን መንፈሱን እንድንማጠን የሚያበረታታ እንደሆነ አያለሁ። እግዚአብሔር ይባረክ። ይሄን ካልኩኝ አሁን ወደ ሁለተኛ ክፍል ልሄድ እፈልጋለሁ። ሁለተኛው ምንድነው ልናገር የምፈልገው? ይሄ የተሰጠን መንፈስ የተላከልን መንፈስ በእኛ ህይወት ውስጥ በዕለት ህይወታችን ውስጥ ዋና ቦታ ያለው መንፈስ ነው። መንፈሱ ሩቅ አይደለም ወንድሞቼ። ክርስቲያን ከሆንኩኝ ጀምሮ ይሄ መንፈስ በእኔ ህይወት ውስጥ ስራ ይሰራል፣ ልዩ ልዩ ስራ ይሰራል። እንዲያውም ያለ መንፈሱ መኖርም አይቻልም። ይህን አረጋግጬ ልንገራችሁ። የክርስቲያን ህይወት የሚባለው ያለ መንፈስ ቅዱስ ሊኖር የማይቻል ህይወት ነው። ሌላ ሃይማኖት ይቻላል፣
መንፈስ አያስፈልጋችሁም። ምናልባት በተጠየቅ በሎጂክ በትምህርት በአሳብ በልማድ አንዳንድ ድርጊቶች በመፈጸም መኖር ይቻላል በሌላ ሃይማኖት። እውነተኛ ክርስትና ግን ያለ መንፈስ ቅዱስ መኖር ማይቻል ነው። በፍጹም አይቻል። ህይወታችንን በሙሉ የወረሰ መንፈስ ነው። እንዴት ነው የማይቻለው ትሉ እንደሆነ ሮሜ ምዕራፍ 8ን ትንሽ እንድናነሳ ፈልጋለሁ። ከ20 ጊዜ በላይ ሳይሆን አይቀርም ስለ መንፈስ የጠቀሰው ያ የሮሜ መጽሐፍ በጣም በተደጋጋሚ ምዕራፍ 8ን አይታችሁት እንደሆነ በተደጋጋሚ ስለ መንፈስ ነው የሚናገረው እና ያለ መንፈስ እንዲያውም መኖር አይቻልም ከቶውኑ። ላንብብላችሁ ከቁጥር 1 ልጀምርና ላንብብላችሁ አለፍ አለፍ አድርጌ አነባለሁ። እናንተ ብትፈልጉ ልትቆጥሩ ትችላላችሁ መንፈስ ስንት ጊዜ እንድትጠቀሰ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትን ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እግዚአብሔር ይባረክ። በእውነት ይሄ ምዕራፍ ሙሉውን ብታነቡት በጣም አስገራሚ ነው። ስለ መንፈሱ ነው የሚናገረው። ኑሮ ያለ መንፈሱ የለም ነው የሚለው። እንዴት ነው የሌለው? እንዴት ነው ኑሯችንን የሚነካው? እኔ ነጥቦቹን አንዳንዶቹን ላነሳላችሁ እፈልጋለሁ። እንዴት ነው መንፈስ ቅዱስ የእኛን ሕይወት የሚነካው? አንደኛ የሚነካበትን መንገድ እዚህ ላይ ሲናገር፣ አንደኛ ይሄ መንፈስ የሕይወት መንፈስ ስለሆነ ከሞት ከመንፈሳዊ ሞት ያዳነን ይሄ መንፈስ ነው። ሕይወት የሰጠን ነፃነት የሰጠን ይሄ መንፈስ ነው ብሎ ይሄንን ይመሰክርልናል። ይሄ መንፈስ ቁጥር 2 ላይ እንደሱ ነው የሚለው፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ከኃጢአትና ከሞት ሕግ አርነት አውጥቷችኋል። ስለዚህ ይሄ መንፈስ የአርነት መንፈስ ነው። እግዚአብሔር ይመስገን። ይሄ መንፈስ የነፃነት መንፈስ ነው። በኃጢአት በጨለማ በስቃይ በፍርድ ስር የነበርነውን ከኃጢአት ባርነት አውጥቶ ወደ እግዚአብሔር ልጆች ነፃነት ያደረሰን ሕይወት የለገሰን መንፈስ ነው። ሕይወት ለጋሽ መንፈስ ነው። የነፃነት መንፈስ ነው። እግዚአብሔር ይመስገን። እስቲ የነፃነት መንፈስ በሉ። አዎ ይሄ መንፈስ ነፃነት የሰጠን መንፈስ ነው። እኛ በባርነት ውስጥ ነበርን። ለዲያብሎስ ተገዝተን፣ ለዓለም አስተሳሰብ ተገዝተን፣ ለስጋችን ተገዝተን የሶስት ጌቶች ባሮች ነበርን። የሶስት ጌቶች እንደፈለጉ ይጫወቱብን ነበረ። ለምሳሌ ዲያብሎስ ድምፁን አጥፍቶ የለውም እያሰኘ፣ ነገር ግን ቀስ ብሎ ወደሚፈልገው ነገር እየነዳን ምን ይሻለኛል እንድንል የሚያደርግ ቀጥቃጭ ገዢ ነበረ እሱ። ይቺ ዓለም በዙሪያችን ሁሉ ከባን እያብለጨለጨች አስተሳሰቧን እየረጨች ከጀማውማ እንዴት ትወጣለህ? ከህዝብማ እንዴት ትለያለህ? እንደ ህዝብ ሁን እንጂ እንደ ጎረቤት ሁን እንጂ እንደ ጠቅላላው ህዝብ ሁን እንጂ እያለች የምትገዛን ገዢ ሆና ነበር ይቺ ዓለም። ከውስጥ ደግሞ የውስጥ አርበኛ ስጋችን ደግሞ
በቃ እኔ አምጣ እምልህን ብቻ ነው የምታመጣው። አሁን ይሄ ያሰኘኛል ካልኩ ሞተም ተሟሙተም ማቅረብ አለብህ ብሎ ወትዋች ነበረ ውስጣችን። ከነዚህ ጨካኝ ገዦች ያላቀቀን በእግዚአብሔር መንፈስ ኃይል ቅዱስ አምላክ ነው። እግዚአብሔር ይባረክ። እንግዲያው የአርነት መንፈስ ነው፣ የነፃነት መንፈስ ነው። ይሄ መንፈስ ይሄንን ይናገራል። እሱ ብቻ አይደለም። ይሄ መንፈስ ፈቃደ እግዚአብሔርን እንድናውቅና እንድንፈጽም በእኛ እንዲፈጸም የሚያደርግ መንፈስ ነው። በጣም አስደናቂ ነገር ነው። በስጋ ፈቃድ ሳይሆን በእግዚአብሔር ፈቃድ እንድንኖር የሚያደርገን መንፈስ ቅዱስ ነው። በጣም አስደናቂ ነው። ይኸው እዚህ ላይ እንደሱ ነው የሚናገረው። ስላልተቻለ በሕግ ስላልተቻለ ከስጋ ድካም የተነሳ አልተቻለም። እግዚአብሔር እኔ ፈቃዴ ይሄ ነው በዚህ በኩል እንድትሄዱ ነው ሲል ስጋ አልችልም መሄድ እኔ የራሴ ፈቃድ አለኝ እያለ ሲውተረተር መንፈስ ቅዱስ ይመጣና የለም መሄድ ትችላለህ እኔ አስኬድሃለሁ ብሎ በእግዚአብሔር መንገድ የሚያስኬድ በፈቃዱ የሚያስኬድ የእግዚአብሔርን ፈቃድ ፈጻሚ መንፈስ ነው። እግዚአብሔር የተመሰገነ ይሁን። በነገራችን ላይ እግዚአብሔር ባለ ፈቃድ አምላክ ነው። ይህንን ለእናንተ መቼም አታውቁትም ብዬ አይደለም የምናገረው። እግዚአብሔር ፈቃድ ያለው አምላክ ነው፣ እቅድ ያለው አምላክ ነው እንጂ እኛ በገዛ እጃችን እንደፈለግን የምንጠመዝዘው አምላክ የለም፣ በፍጹም የለም። ይህን አምጣ፣ ይህን ውሰድ፣ በዚህ ጊዜ እንደዚህ አድርግ ብለን የምናዘው አምላክ የለም። የምንታዘዘው አምላክ ነው ያለው። እግዚአብሔር የተባረከ ይሁን። እኔ አንድ ሰሞን ይሄ ነገር መጣብኝ። ምክንያቱም አንዳንድ ሰባኪዎች በጣም አድርገው እግዚአብሔር እኮ በቃ ጣታችን ላይ ነው፣ እኛ እኮ የፈለግነውን ነው የሚያደርገው፣ እንዲያውም ካልፈቀድንለት ምንም አያደርግም በዚህ ምድር ላይ እያሉ መስበክ ጀመሩ። መሬት እኮ የኛ ናት እኮ፣ እግዚአብሔርን ግባ ካለ ይገባል፣ እንዳትገባ ካለ አይገባም፣ ምንድን ነው ነገሩ ብለው ማስተማር ጀመሩ። ደነገጥኩኝ እኔ እና በኋላ ደግሞ አንዳንዶች ተነሱና እንግዲያው እግዚአብሔር በቃ የኛን ፈቃድ ለመፈጸም የቆመ ነው፣ ሁሉን ነገር አምጣ እንለዋለን፣ ይሰጣል፣ አምጣ እንለዋለን። በኋላ በአይነ ህሊናዬ ምን ታየኝ? ባላገር ውስጥ ያለች አንዲት ጥገት እሷ ታየች። ባላገር ውስጥ ያለች ጥገት ገና ወልዳ ልጇን ገና የምታጠባ ጥገት እና ወተቷ የሚታለብ ጥገት። ምን ይደረጋል? ባለቤቶቹ እየሄዱ ጮጮ ይዘው ያልቧታል። አምጪ ወተት ትሰጣለች። እሱን ይጠጣሉ። እንግዶች ይመጣሉ እዚያ ቤት። እንግዶች ሲመጡ ቁጭ በሉ እንዴ ባዶ አፋችሁንማ አትሄዱም ይባልና ወደ ጥገቷ አሁንም ይሮጣል። አሁንም ዠቅ ትታለባለች። ደግሞ ለነሱም ይሰጣል። ደግሞ ሌሎች እንግዶች ይመጣሉ። ቆዩ እስቲ እንደው ምንም የለ ቤት ውስጥ ግን እንደው እስቲ ወተት እንኳን ጠጥታችሁ ዠቅ። እግዚአብሔር የሚታለብ ጥገት ነው ወይ? ለየፍላጎቶቻችን የምናልበው ጥገት ነው ወይስ የራሱ ፈቃድ ያለው አምላክ ነው? አሁን እንዲህ አረጋለሁ፣ ከዚህ ቀጥሎ እንዲህ አረጋለሁ፣ እናንተም ታረጋላችሁ ብሎ የሚያዝነው ወይስ ለእኛ ፍላጎት የቆመ ጥገት ነው፣ የቆመ ላም ነው እያልኩ ጠየቅኩኝ። እግዚአብሔር ባለ ፈቃድ አምላክ ነው፣ ልዑል አምላክ ነው፣ ሐሳቡን የሚፈጽም አምላክ ነው። እንግዲያው እኛ ታዛዦቹ ነን። ግን እንዴት እንታዘዝ? በምን አቅማችን ብለን ስንል ይሄውላችሁ ይሄንን ይናገራል። ምን ይላል? እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ብሎ ስለሚል ፈቃዳችንን ለፈቃዱ የሚያስገዛ መንፈስ ነው። እግዚአብሔር የተመሰገነ ይሁን እና የሚገልጥልን ፈቃዱ ይሄ ነው ብሎ የሚነል መንፈስ ነው። እኔ ደስ ይለኛል። ይሄ በየት ልሂድ ስል መንፈስ ቅዱስ ይሄ ነው የጌታ መንገድ፣ ይሄ ነው የጌታ ይሄኛው አይደለም ብሎ ፈቃድ እግዚአብሔርን የሚከስት መንፈስ ነው። ሶስተኛ ነገር ላነሳላችሁ እፈልጋለሁ። ሶስተኛ ነገር በጣም ደስ የሚል ነው። የእግዚአብሔርን ወገንታ የእሱ ወገን መሆናችንን የሚመሰክርልን የሚያጸና ወገን የሚያደርገን መንፈስ ነው። ቁጥር 8 እና 9 ላይ ታገኙታላችሁ። የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእሱ ወገን አይደለም። እንግዲያው የእግዚአብሔር ወገን መሆናችንን የሚያረጋግጥልን መንፈስ ቅዱስ ነው።
በሌላ ማረጋገጫ በሌላ ሂሳብ ሳይሆን መንፈስ ቅዱስ የሱ ወገን ነህ፣ የሱ ነህ፣ የሱ ነሽ፣ የሱ ነህ ብሎ ያረጋግጥልኛል። እግዚአብሔር የተመሰገነ ይሁን። የማንም እንዳልሆንኩኝ የሱ እንደሆንኩኝ ማረጋገጫ አገኛለሁ። ይሄ መንፈስ ይሄንን ይሰራል። እግዚአብሔር ይባረክ። ሌላ አራተኛ ነገር ልጨምር እፈልጋለሁ። ይሄ መንፈስ የትንሣኤ ዋስትናችን መንፈስ ነው። ከሞት እንደምንነሳ በምን ታረጋግጣለህ ካላችሁኝ፣ ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ፣ እሱ መንፈስ እኛንም ከሙታን ያስነሳናል። እግዚአብሔር ይባረክ። እኛ እንደነቃለን። አሁን አንዳንድ ጊዜ ክርስቶስ ከሞት እንዴት ተነሳ? እንዴት ተነሳ? በምን ሂሳብ፣ በምን ስሌት? ድንጋዩን እንዴት ፈነቀለው? በነገራችን ላይ ጌታ ኢየሱስ ድንጋይም አልፈነቀለም። በእውነት እንደዚህ አይነት ስራም አልሰራም። መልአኩ ነው ያንከባለለው ድንጋዩን። ትንሽ ስራዎች ለነሱ ነው የሚሰጠው መሰለኝ። መልአኩ ነው ድንጋዩን ያንከባለለው። ግን ጌታ ኢየሱስ ክርስቶስ በኃይል ተነሳ ከሞት። በኃይል ያስነሳው ግን ማን ነው ካላችሁ፣ ሮሜ ምዕራፍ 1 ላይ በጣም ግልጽ አድርጎ ነው የሚናገረው። ወንጌልም ስለ ልጁ ነው ይልና፣ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ይህም ወንጌል በስጋ ከዳዊት ዘር ስለመጣ፣ እንደ ሰው ሆኖ ከዳዊት ዘር ስለመጣ፣ ነገር ግን ከሙታን በመነሳት ኃይል በመንፈስ ቅዱስ የእግዚአብሔር ልጅ ሆኖ በኃይል ስለተገለጠ ስለ ልጁ ነው ይላል። እንግዲያው ያ መንፈስ ነው በኃይል እንዲነሳ ያደረገው። በኃይል የእግዚአብሔር ልጅነቱን የገለጠው ያ መንፈስ ነው። የትንሣኤ መንፈስ ነው። እስቲ የትንሣኤ መንፈስ በሉ። የትንሣኤ መንፈስ ነው። ይሄ መንፈስ የነፃነታችን መንፈስ ነው። ልክ ነው። የአርነታችን መንፈስ ነው። የእግዚአብሔር ፈቃድ ከሳች መንፈስ ነው። ግን የትንሣኤ መንፈስ ነው። ስለዚህ ይሄንን አረጋግጦ ሐዋርያ ጳውሎስ ሲናገር ቁጥር 11 ላይ ኢየሱስን ከሞት ያስነሳው የእሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እግዚአብሔር ይባረክ። ስለዚህ መንፈስ ቅዱስ ለእኔ ይነግረኛል፣ ብትሞትም ትነሳለህ። እኔ አስነሳለሁ። ዛሬ አይደለም የጀመርኩት የማስነሳት ስራ። ልጁን ኢየሱስ ክርስቶስን ከሞት አስነስቻለሁ፣ አንተንም አስነሳሃለሁ የሚል ተስፋና ዋስትና ይሰጠኛል። ስለዚህ የትንሣኤ መንፈስ ነው፣ የዋስትናችን መንፈስ ነው ይሄ መንፈስ እና በጣም በአክብሮት ሊያዝ የሚገባ መንፈስ ነው። ሌላ ነገር ልጨምርላችሁ ፈልጋለሁ። አምስተኛ ነገር በጣም ዋና ነገር ነው። ይሄ መንፈስ ምን አይነት መንፈስ ነው ካላችሁ ቁጥር 13 ላይ አንድ ነገር ይናገራል። እዚያው እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። ገዳይ መንፈስ ነው። እንዴት አይነት ንግግር! ይሄ መንፈስ ሕይወት ሰጪ መንፈስ ነው አላልም እንዴ? አዎ። አሁን ግን ገዳይ መንፈስ ምንድነው የሚገድለው? የሥጋን ስራ በመንፈስ ብትገድሉ በሕይወት ትኖራላችሁ። የሥጋ ስራ ማለት ምንድን ነው? እሱ የሥጋ ስራ ማለት ታውቁታላችሁ እናንተ። ኤፌሶን ምዕራፍ 5 ላይ ነው የምታገኙት። የሥጋ ስራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ ኃጢአት፣ መዳራት፣ ዘፋኝነት ይህንንም የሚመስል ነው። ክፋት በሙሉ የሥጋ ስራ በሙሉ እኛ ልንቋቋመው የምንችለው አይደለም። ግደሉ ይለናል ቃሉ። እንዴት አድርጌ ነው የምገለው? ደም እስከ ማፍሰስ ድረስ ገና አልተጋደላችሁም ይላል። እንዴት አድርጌ ነው የምገለው? ኃጢአትን፣ ክፋትን እንዴት ነው የምገለው? በምን አቅሜ ነው ዝሙትን የምገለው? በላይ ላይ ይጨፍራል እንጂ በምን አቅሜ ነው የምገለው? ጥላቻን፣ የብሔር ጥላቻን እንዴት አድርጌ ነው የምገለው? አናቴን ያዞረኛል እንጂ እንዴት እገለዋል? በምን አቅሜ? ግደሉ ይላል። እንዴት አድርጌ? ገዳይ አለኝ። እግዚአብሔር የተባረከ ይሁን። በመንፈስ የሥጋን ስራ ምን ብታረጉ ብትገሉ በሕይወት ትኖራላችሁ ይላል። ለካ አቅም ሳጣ መንፈስ ቅዱስን ቀና ብዬ መንፈስ ቅዱስ ሆይ ግደል ብለኸኛል አንተ እርኩሰትን፣ ግን ሊገለኝ ነው እሱ። በእውነት አታይም? እያንገላታኝ ሊገለኝ ነው። ጥላቻን ግደል ብለኸኛል፣ አንቆ ሊገለኝ ነው። እኔ ያንገበግበኛል። ገና ሳየው ሰይጣኔ ነው የሚመጣው። ይህን ሰውዬ ሳየው ምን እንደሆነ አላውቅም፣ ሊገለኝ ነው። ጥላቻ አድነኝ ስል መጥቶ የፍቅር መንፈስ በላይ
መጥቶ የኃጢአትን ኃይል የጣለ በእግሬ ስር እየጣለ የስጋን ስራ እንድገድል ጉልበት የሚሰጥ አምላክ እግዚአብሔር ይመስገን። መንፈስ ቅዱስን በዚህ አይን ብታዩት ደስ ይለኛል ወንድሞቼ እና እህቶቼ። ዝም ብሎ መጥቶ ሞልቶን ኃይል የሚሰጠን ብቻ አድርጋችሁ ባትቆጥሩት። መጥቶ ዝም ብሎ የሆነ ነገር ልሳን የሚያናግረን፣ መጥቶ ትንቢት የሚያናግረን፣ መጥቶ የፈውስ ኃይል በእኛ የሚገልጥ ብቻ አድርጋችሁ ባትቆጥሩት እወዳለሁ። ይሄንን ያልኩትም በሙሉ ይሰራል። በልሳን ያናግራል፣ ትንቢት ያናግራል፣ ፈውስን በእጃችን ያከናውናል። ይሄ መንፈስ ግን ደግሞ ኃጢአትን ይገድላል። ይሄን መንፈስ ነው የሰጠን እግዚአብሔር እና ምን ይላል? በመንፈስ የስጋን ስራ ግደሉ። በቃ በመግደል ነው የምንኖረው ወንድሞቼ። እናንተ ክቡራን ገዳዮች ናችሁ እዚህ ያላችሁ ወንድሞቼ እህቶቼ። እንደዚህ አስባችሁ ራሳችሁ አታውቁ እንደሆነ አላውቅም። እኛ ኃጢአትን የምናባብል ሰዎች አይደለንም፣ ገዳዮች ነን። እንድንገድል የተጠራ ነው። እኛ ውስጥ አለ፣ እኛ አካባቢ አለ፣ ዙሪያችን አለ። ሰው እንድንገድል አልጠራንም እግዚአብሔር። ሳያችሁ ደህና ነው። እናንተ ብዙ ሰው የገደላችሁ አይመስልም። ግንባራችሁን ሳየው ደህና ነው። ሰው እንድንገድል አይደለም በእውነት ማንንም። ግን የኃጢአትን ስራ የስጋን ስራ እንድንገድል የተጠራን ሰዎች ነን። ተጋዳዮች ነን። ኢየሱስ ክርስቶስ ሲጋደል ነው የኖረው። በጣም የሚያስገርም እኮ ነው። የዕብራውያን ጸሐፊ እንደሱ ነው የሚለው አይደል እንዴ? ዕብራውያን ምዕራፍ 12 ላይ እንዲያው አንድ ጊዜ ሮጥ ብዬ አይቼ ልመለስ። አብረነው እንየው እስቲ። ምክንያቱም በጣም ያስፈልጋል። ይሄ ጥሪያችን እንደሆነ ስለሚናገር ምዕራፍ 12 ላይ የዕብራውያን ጸሐፊ ከቁጥር 3 ጀምሮ እንደዚህ ይላል። በነፍሳችሁ ዝላችሁ እንዳትደክሙ። ተጋድሎ ነዋ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ከሰው ጋር አይልም። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። እና ተጋድሎ ነው ማለት ነው። አዎ ተጋድሎ ነው። ህይወታችን ግድያ ነው። አዎ ግድያ ነው። የኛ ብቻ ሳይሆን የጌታም ህይወት ግድያ ነበረ። ሰው አልገደለም እሱ። ኃጢአትን ግን መስቀል ላይ ገደለው። እግዚአብሔር ይመስገን። ጥላቻን መስቀል ላይ ገደለው መድኃኒታችን። እንዴት ደስ የሚል ነገር ነው በጣም ሳስበው። እኛ ጥላቻን ለማባበል ነው የምንሞክረው። ክብ ጠረጴዛ እንሰራና መጥፎ አይደለም ክብ ጠረጴዛ፣ በኋላ አስተካክላለሁ። ክብ ጠረጴዛውን እዚህ ሀገር እየተሰራ ነው ምክክር እየተባለ። ክብ ጠረጴዛ መጥፎ አይደለም፣ አራት ማዕዘንም መጥፎ አይደለም። ሰዎች በክብ ጠረጴዛ ዙሪያ ቁጭ ብለው ኧረ እንደው ምን ይሻላል፣ እርስ በርስ እየተጣላ ነው ሰው፣ ምን ብንማከር ይሻላል፣ አንተ ይሄን ተው፣ አንቺ ደግሞ ይሄን ተይ፣ እናንተ ይሄን ተው፣ ይሄን አትበሉ፣ እኛ ይሄን አንልም እባካችሁ እያልን እናባብላለን ጥላቻን። ኢየሱስ ግን በመስቀሉ ጥላቻን አላባበለም፣ ገደለው። ጠብን በመስቀሉ ገድሎ አስታረቃቸው ይላል። የጌታ ስም የተባረከ ይሁን። ጠብን የገደል ጠበኞቹን አልገደለም። አይገርምም? ምን አይነት ክፉ ሰዎች ናችሁ ብሎ መልአክ ልኮ በሰይፍ አልገደላቸውም። አሕዛብ አይሁድ ምን እንዲህ ያናጫችኋል እናንተ? ምንድነው እንደዚህ የሚያደርጋችሁ እናንተ? በብሔር በቋንቋ በዘር በሃይማኖት ምን ያጋድላችኋል ብሎ እነሱን አልጨፈጨፈም። ጠብን ራሱን ግን ገደለው። ጥላቻን ራሱን ግን ገደለው። ኃጢአትን ራሱን ገደለው። ስሙ የተባረከ ይሁን። መንፈስ ቅዱስ በእኛ ውስጥ ሆኖ ይሄንን የስጋ ስራ ይሄን ክፋት ነው የሚገድለው። ስለዚህ በጣም ብርቱ መሳሪያችን ነው መንፈስ ቅዱስ። ወንድሞቼ እናቶቼ፣ እኔ አቃተኝ ስትሉ ይሄ ነው በቃ፣ ሌላ መልስ የለኝም። እኔ ወጣቶች እየመጡ ይጠይቁኛል፣ ጋሽ ንጉሴ ይሄንን ማድረግ አልቻልኩም፣ በቃ አቃተኝ። እኔ ከዚህ ብሔር ጋር በፍጹም መስማማት አልቻልኩም። እኔ ጥላቻ ውስጤ ነገሰ። ገና ሳያቸው የሆነ ነገር ይመጣብኛል። መልስ የለኝም። እኔ መልሴ ይሄ ነው። መንፈስ ቅዱስ በውስጥ ሆኖ ይገላል ጥላቻን። እሱ ፍቅርን ያፈሳል በውስጥ። ይሄ ብቻ ነው መልሴ። ሌላ መልስ ልሰጣቸው አልችልም። በጠረጴዛ ዙሪያ ቁጭ በል፣ እሺ ጥሩ ነው፣ ተመካከሩ። ምክክር ያስፈልጋል። አገራዊ ምክክር አለ አሁን። በጣም ጥሩ ነገር ነው በእውነት። ምክንያቱም በወደቀች ዓለም ውስጥ ካልተመካከርን አብረን መኖርም አንችልም። ጥሩ ነገር ነው።
ግን የመጨረሻው መፍትሄ የመንፈስ ቅዱስ ጉልበት ነው። እሱ ነው በሰው ውስጥ ያለውን ክፉ ነገር የሚገለው እና ይሄ መንፈስ ይሄን ለማድረግ ተሰጠን። ስድስተኛ ላነሳላችሁ እፈልጋለሁ። በጣም ዋና ነገር ነው ይሄ ስድስተኛው። ይሄ መንፈስ ምንድን ነው የሚያደርገው በህይወታችን? እንዴት ነው በኑሯችን ውስጥ የሚገባው ካላችሁ ወደዚያ ወደ ሮሜ 8 ተመልሰን ብናየው ደስ ይለኛል። ቁጥር 14 እስከ 17 ድረስ እንዲህ ይላል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። የጌታ ስም ይባረክ። ዛሬ ጠዋት በጣም አንዱ ያስደስተኝ ይሄ ነው። በጣም አስደስተኝ። ቤቴ ቁጭ ብዬ የእግዚአብሔር ልጅ መሆኔን በምን አውቃለሁ? እግዚአብሔር ልጁ አድርጎ እንደቆጠረኝ በምን አውቃለሁ? ይሄንን ከዮሐንስ መልእክት ላይ አንብቤ እግዚአብሔር እንዴት እንደወደደን ተመልከቱ፣ ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅሩን ገለጠልን። ልጆቹ እንድንባል የአምላክ ልጆች እንድንባል ፈቀደ። እግዚአብሔር የተባረከ ይሁን። ይሄ አስደናቂ ነው ወንድሞቼ። ቤታችሁ ገብታችሁ አስቡት። እኔን አንድ ኩታራ፣ እኔን አንድ እዚህ ግባ የማልባል ሰው፣ ራሴንም እንኳን የማላከብረውን ሰው የትና የት ሰማይ ሰማያት አውጥቶ የአምላክ ልጅ አረገኝ። የእግዚአብሔር ልጅ ልጆቹ ተብለን ልንጠራ አላፈረብንም፣ ወደደን። እግዚአብሔር ይመስገን። ይሄ ልጅነታችን ግን አንዳንድ ጊዜ ይጠፋናል። ነኝ እንዴ እውነት እግዚአብሔር ልጁ አድርጎኛል እንዴ ብዬ ስጠይቅ የሚገርም ነገር ነው። መንፈስ ቅዱስ በመንፈሴ ውስጥ ገብቶ አዎ ልጁ ነህ፣ አዎ ልጁ ነህ፣ የእግዚአብሔር ልጅ ነህ እያለ ይመሰክርልኛል። በቃ ይቅርብኝ ሌላ ሁሉ ያንተ ልጅ ከሆንኩ ይበቃኛል እንድል የሚያደርግ መንፈስ። ያ መንፈስ ከመንፈሳችን ጋር የእግዚአብሔር ልጆች መሆናችን ይመሰክራል። እግዚአብሔር ይመስገን። ታዲያ ልጅነት ብርቅ ነው እንዴ ከተባለስ? ልጅነት ብርቅ ነው እንዴ? ልጅ ነኝ። እሺ ታዲያ ምን ይሁን? ምን ይሁን ታዲያ? ልጆች ከሆንን ወራሾች ደግሞ ነን። እግዚአብሔር ይመስገን። ልጅነቴ የስም መጠሪያ ብቻ አይደለም፣ የውርስ ማረጋገጫ ነው። እግዚአብሔር ይባረክ። ለእግዚአብሔር ያለውን ሁሉ የምወርስ ነኝ። በእግዚአብሔር ቤት ያለው ሀብት ሁሉ የኔ ነው። ከእግዚአብሔር ዘንድ የሚመጣው ጸጋ ሁሉ ለኔ ተሰጥቷል። ልጅ ከሆንኩኝ ወራሽም ነኝ። እግዚአብሔር ይመስገን። ገና ያልተገለጠ ብዙ ሀብት በሰማይ የእግዚአብሔር የሆነ ለእኛ ተሰጥቷል። እናንተ ሰዎች ራሳችሁን ቀላል አታድርጉ። አቤት እግዚአብሔር እርሱ አምላክ የሆነው እንዴት ያደለው ታላቅ ሕዝብ ነው። ሃሌሉያ! እናንተ ቀላል አይደላችሁም። ምንም ስለሆናችሁ አይደለም። የተበጫጨቀ ኮት እየለበሳችሁ የተቀለለ ጫማ እያደረጋችሁ ክቡራን ናችሁ። ክብሩ የእግዚአብሔር ልጅነት ነዋ። እናንተ ከአባት ከእናት ከመወለዳችሁ በላይ የሆነው ከባዱ ልጅነት እሱ ነው። ወራሽነት የእናንተ ነው። ስለዚህ ዳኛ ፊት ቀርባችሁ አንተ ምን አመጣህ እዚህ? እንዴት አድርገህ ነው የምትወርሰው? ይኸው መረጃ፣ ይኸው መንፈስ ቅዱስ መረጃ ሰጥቶኛል። በልቤ ውስጥ የእግዚአብሔር ልጅ ነሽ ብሎኛል። ከዚህ በላይ ምን ትፈልጋለህ ለማለት እንድንደፍር የሚያደርግ መንፈስ ነው። ስለዚህ ልጅነታችንን የሚመሰክር መንፈስ ነው። እንዴት ውብ ነው! እንዴት ድንቅ ነው! እንዴት ደስ የሚል ነው! እግዚአብሔር ይመስገን። ሰባተኛ ልጨምርና ልጨርስ። አሁን እናንተ ትታገሳላችሁ። ሰባተኛው ይሄ መንፈስ የሚሰራው ስራ አስገራሚ ስራ ነው። እዚሁ ምዕራፍ ላይ ቁጥር 27 እና 28 ቁጥር 26 27 ይቅርታ፣ ሁለቱን ቁጥሮች ላንብብላችሁ። እንዲሁም ደግሞ ይላል መንፈስ ድካማችንን ያግዛል። አጋዥ መንፈስ በሉ እስቲ፣ አጋዥ መንፈስ በሉ። አጋዥ መንፈስ ድካማችንን ያግዛል።
እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ሃሌሉያ! የሚረዳ መንፈስ፣ የሚያግዝ መንፈስ። እንዴት እንደምጸልይ አላውቅም ነው የሚለው እኮ ሐዋርያ ጳውሎስ፣ ትልቁ ሐዋርያ። ለጸሎት እንበረከክና እሺ እንዴት ነው የምጸልየው? አሁን የጸሎት መንፈስም የለኝም። እንዲያውም አሁን ትዝ የሚያለኝ የኢራንና የአሜሪካ ጦርነት፣ እንዴት ነው የማይታረቁት እነዚህ ሰዎች? ምን አይነት ነገር ነው ምናምን። 15 ደቂቃ እየጸለይኩ ነው እንዴ? ኧረ ጌታ ሆይ እባክህ ይቅር በለኝ፣ ደግሞ እጸልያለሁ። የዓለም ዋንጫ ላይ የሚገርም ነው ብራዚል። እኔ እንደዚህ ይሆናል ብዬ አላስብም ነበር፣ ግን ጸሎት መጸለይ እንኳን ማንችልበት ሁኔታ ውስጥ እንገባለን እኮ። በልዩ ልዩ ነገር እንያዛ። መንፈስ ግን ሲመጣ ሃሌሉያ ይዞን ይወጣል ወደ ሰማይ። ከዓለም ዋንጫ ወደ ሰማይ፣ ከኢራን ጦርነት ወደ ሰማይ፣ ከሽንኩርት ዋጋ ወደ ሰማይ ይወስደናል። እግዚአብሔር ይመስገን። ይወስደንና በልባችን ውስጥ ይጸልያል። በጣም የሚገርም ቋንቋ ነው የሚናገር። በማይነገር መቃተት፣ ቃላትም እንኳ የሉትም። የማይነገር መቃተት ነው። መቃተት ጸሎት ነው እንዴ? አዎ ጸሎት ነው። ለምን? ይሄንን የሚያዳምጥ ዲኮድ የሚያደርግ ተርጉሞ የሚሰማ አምላክ አለ። እግዚአብሔር ይመስገን። መቃተታችንን ተርጉሞ የሚሰማ አምላክ አለ። ይሄ አስደናቂ ነገር ነው በጣም። ምክንያቱም ምን ይላል አያይዞ እዚያ ላይ መንፈስ ራሱ በማይነገር መቃተት ይማልድልናል ይልና ልብንም የሚመረምረው እግዚአብሔር መሆኑ ነው። የመንፈስ ሐሳብ ምን እንደሆነ ያውቃል። እና ይተዋወቃሉ። እግዚአብሔርና መንፈስ ቅዱስ ሥላሴ ይተዋወቃሉ። ስለ እኛ ይቃትታል፣ እሱ ይሰማዋል። ያቺ ትንሽ ልጅ እንዳለችው ማለት ነው። እኔ በጣም ነው የሚያስቀኝ ስለ እሷ ሳስብ። ብዙ ሰምታችኋል እናንተ። በጣም ትንሽ ልጅ ናት። የ4 ዓመት ልጅ ናት አሉ። እና አትክልት ቦታ ትገባና እዚያ በጣም ጋርደን ውስጥ ገብታ፣ ደስ የሚል ጋርደን ውስጥ ዝም ብላ ወደ ሰማይ አይኖቿን አቅንታ ABCDEFG ትላለች አሉ። በኋላ ወላጆች ይመጡና ምን እያረግሽ ነው? እየጸለይኩ ነው። ምን እየጸለይኩ ነው? እንዴ ኤቢሲዲ ነው እንዴ ጸሎቱ? አዎ ኤቢሲዲ። እንዴት ነው ጸሎት የሆነው ኤቢሲዲ? እኔ አላውቀውም። ቋንቋውን ያገጣጥመዋላ፣ ያውቀዋላ። እሱ አገጣጥሞ ያነበዋል። እግዚአብሔር ይመስገን። ኤቢሲዲ የሚያነባ አምላክ አለ። ሀሁ የሚያነባ አምላክ አለ። ሌላም ቋንቋ የሚያነባ አምላክ አለ። በውስጣችን ያለ መቃተት የሚያነባ አምላክ አለ። የመንፈስ ሐሳብ ምን እንደሆነ ያውቃል ብሎ ይላል። እግዚአብሔር የተባረከ ይሁን። እንዴት ያስደስታል ይሄ በጣም። እና ከመንፈሱ ጋር መሆን እንዴት መታደል ነው። ይኸውላችሁ ቆሮንቶስ ላይ የሚገርማችሁ ይሄንኑ ነገር ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ እንደዚህ ብሎ ይጽፋል። ስለዚህ ስለ መንፈሱ ጉዳይ ሲናገር እኔ በጣም ያስደስተኛል። ሁለተኛ ቆሮንቶስ መሆኑ ነው። አንደኛ ቆሮንቶስ ይመስለኛል። አዎ ቶሎ ብዬ ላውጣላችሁ። እዚያ ላይ በተለይ ይሄ የእግዚአብሔር መንፈስ ስውር ነገር የሚያውቅ መንፈስ እንደሆነ ይናገራል። ያው ቁጥር 6 ልጀምር። ምዕራፍ 2 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 ጀምሬ ላንብብላችሁ። በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትንም የዚችን ዓለም ገዦች ጥበብ አይደለም። ይሄ በጣም ጥሩ ንግግር ነው። የሚሻር ጥበብ አለ። የዚህ ዓለም ጥበብ ይሻራል። የበለጠ የሚያውቅ ሲመጣ የቀደመው ይሻራል። እንደዚህ ተብሎ ነበር በሳይንስ እዚህ ጋር ተደርሶ ነበር። አሁን ግን ተለውጧል። ምክንያቱም ከፍ ያለ ሌላ ጥበብ መጥቷል። ሌላ ተመራማሪ ደግሞ ይህን አግኝቷል ይባላል። የሚሻር የዚህ ዓለም ጥበብ ይለዋል። እሱን አይደለም እኛ የምንናገረው። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። ከዚች ዓለም ገዦች አንዱ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ
እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እንዴት ደስ ይላል! በጣም ጥሩ ምሳሌ እኮ ነው የሚሰጠው። በሰው ውስጥ ያለውን ከራሱ ከሰውየው መንፈስ በቀር ማን ያውቃል? አሁን ለምሳሌ እዚህ ጌታቸው አለ። እሱ አጠገቤ ስለሆነ ነው አሁን የምናገረው። ጌታቸው አሁን የሚያስበውን እኔ እንዴት አውቃለሁ? አላውቅም። የጌታቸው መንፈስ ነው የሚያውቀው። ለምሳሌ አሁን ምን ታስባለህ አንተ? እኔ አሁን ምንም አትንገረኝ፣ እኔ ታውቃለሁ። ለምሳሌ ወንድም ንጉሴ ዛሬ ስብከቱ ጥሩ ነበረ፣ ግን ልክ እዚህ ጋር ቢያቆም እያለ ያስብ እንደሆነ እኔ አላውቅም። በእውነት ከዚህ በኋላ ባሄድ ብሎ እንደሆነ አላውቅም። የእሱ መንፈስ ነው የሚያውቀው። ግን በሆነ ሁኔታ፣ በሆነ አጋጣሚ፣ በሆነ ጥበብ፣ በሆነ ተአምር የእሱ መንፈስ ጋር ግንኙነት ቢኖረኝ አውቃለሁ። ሰው ከመንፈሱ በቀር በውስጡ ካለው መንፈስ በቀር ለራሱ ያለውን ማንም አያውቅም። ለእግዚአብሔርም ያለውን ማንም አያውቅም። ማንም አያውቅም። እግዚአብሔር ምን እንደሚያስብ ማንም አያውቅም። ግን በሱ ውስጥ ያለ መንፈሱ እሱ ያውቀዋል። እኛ ደግሞ ከመንፈሱ ስለተሰጠን የእግዚአብሔር ነገር እንድንረዳ አይናችን ክፍት ነው። እግዚአብሔር ይመስገን። እንግዲያው ሽርክናችን ከመንፈሱ ጋር ነው። እግዚአብሔር ምንድነው የሚያስበው? ምንድነው የሚሰራው? እንዴት አይነት አምላክ ነው የሚለውን ለማወቅ ከመንፈሱ ጋር ነው ዝምድናዬ። እግዚአብሔር የተባረከ ይሁን። ስለዚህ መንፈስ ቅዱስ ለእኛ ተሰጠን። ማንም የማያውቀውን እንድናውቅ የተሰወረው እንዲገለጥልን መንፈስ ቅዱስ ተሰጠን። በጸሎት ጊዜም ይሄንኑ የሚያውቅ መንፈስ አምላክም ብቻ አይደለም እኛንም ያውቀናል፣ ይቃትትልናል። መንፈስንም የሚረዳ የሚመረምር አምላክ ደግሞ ይሰማል። እግዚአብሔር ይመስገን። አስደናቂ የሆነ ድካማችንን የሚያግዝ የእግዚአብሔር መንፈስ። ልጨርስ ነው። አሁን እያደናነኩ እየተገረምኩ ነው ለእናንተ የነገርኳችሁ። ይሄ መንፈስ ጠላት አይደለም፣ ወዳጃችን ነው አልኳችሁ። ይሄ መንፈስ ጠበቃችን ነው አልኳችሁ። ይሄ መንፈስ አስተማሪያችን ነው። ይሄ መንፈስ አጽናኝ መንፈስ ነው አልኳችሁ። ይሄ መንፈስ በየዕለቱ ኑሯችን ውስጥ ያለ መንፈስ ነው። ኃጢአትን እንድንቋቋም የሚያስችል መንፈስ ነው አልኳችሁ። ነፃ የሚያወጣ መንፈስ ነው አልኳችሁ። ልጅነታችንን የሚመሰክር መንፈስ ነው አልኳችሁ። የትንሣኤ ዋስትና ማረጋገጫ የሚሰጠን መንፈስ። ይሄ መንፈስ እንዴት ተደርጎ ነው አወዛጋቢ የሚባለው? ይሄ መንፈስ የኛ ነው እንጂ ለኛ ነው እንጂ ከአብ ዘንድ የተላከልን መንፈስ ነው እንጂ እግዚአብሔር ለኛ አስቦ የላከው መንፈስ ነው። እግዚአብሔር ይመስገን። ለቤተ ክርስቲያን የተሰጠ ታላቅ መንፈስ ነው። እግዚአብሔር ይመስገን። እንግዲያው ስለ መንፈስ ቅዱስ ስታስቡ ወዳጅነቱን እንድታስቡ ነው ዛሬ አደራ እምላችሁ። ግራ የሚያጋባ ሳይሆን እሱ ራሱን የሚገልጥ እጅግ ሩሩ ጌታ እንደሆነ እንድታስቡ ነው። ወዳጃችን መንፈስ ቅዱስ ወዳጃችን በሉ እስቲ። አዎ ወዳጃችን። እሱን እግዚአብሔር በልባችን ያትመው። በሚቀጥለው ሳምንት ደግሞ ትንሽ በዚህ ላይ እንጨምራለን። የምንጨምረው ይሄ መንፈስ የሚሰራው ስራ በቤተ ክርስቲያን በእኛ ውስጥ በስጦታዎቹ የሚሰራውን ስራ እሱን እንድናነሳ ፈልጋለሁ። ግን አንድ ነገር ብቻ ብዬ ልጨርስ ፈልጋለሁ። ይሄ መንፈስ እንዲህ አይነት መንፈስ ከሆነ መሸሽ የለብንም። መሸሽ፣ መደበቅ፣ ግራ መጋባት የለብንም። ይልቅ እንቅረበው። እሱን ነው ምላችሁ። ወደ መንፈሱ እንቅረብ፣ እንጠማው። ና እባክህ መንፈስ ቅዱስ፣ ያለ አንተ ምንም ማድረግ እንደማልችል ገብቶኛል፣ ናና ውረሰኝ እባክህ እንበለው። ወደ እሱ እንጠጋ፣ እንወቀው ምን አይነት መንፈስ እንደሆነ እንፈልገው። ይሄን መንፈስ እባክህ መንፈስ ወይና። አንድ የድሮ መዝሙር ነበረ፣ አሁን ቆይቷል ከተዘመረ። በእንግሊዝኛ የዛሬ 50 ዓመት ገደማ ስንዘምረው ትዝ ይለኛል። ዌልካም ዌልካም ሆሊ ስፒሪት ሆሊ ጎስት ዊ ዌልካም ዩ ካም ኤንድ ፊል ዲስ ቴምፕል የሚል አንድ መዝሙር አስታውሳለሁ። ናና ሙላው እባክህ፣ እንኳን ደህና መጣ መንፈስ ቅዱስ፣ ናና ይሄን ቤት ሙላው፣ ይሄን አገር ሙላው፣ ይሄን ህዝብ ሙላው። መንፈስ ቅዱስ ሆይ በጣም እንፈልግሃለን የሚል አንድ መዝሙር አለ። አንድ ሌላ መዝሙር ትዝ አለኝ። እሱ መዝሙር ምን ይላል? showers of blessing we need, mercy drops round us are falling,
but for the showers we plead ይላል። በአጭር ቃል ልተርጉምላችሁ፣ ተተርጉሟል ይሄ መዝሙር ይመስለኛል። የምንፈልገው ዶፍ ነው። ዶፉን አውርድልን ይሄ መዝሙር። አሁን ነጠብጣብ ትንሽ የበረከት ነጠብጣብ ትንሽ አለ በየሰፈራችን በየቤታችን። የመንፈስ ቅዱስ በረከት ነጠብጣብ እዚህም እዛም አለ። ዶፍ ነው የምንፈልገው፣ ሻወር ነው የምንፈልገው። በላያችን ላይ አውርደው ይላል ይሄ መዝሙርና ያውርደው። አሜን። እንጸልይና እንጨርሳለን።